ጤና ይስጥልን ተመልካቾች፣ ዛሬ ደግሞ በአዲስ የኦንላይን ስራ ተመልሰናል። ይህ የኦንላይን ስራ በቅርቡ የተዋወቀ አዲስ ስራ ነው። ከእናንተ ምንም ወጪ ሳይጠይቅ በአንድ ሪፈራል $4 እና ከዛ በላይ ልትሰሩ የምትችሉበት አዲስ ስራ ነው። ስለዚህ ይህን ስራ ንግግር ሳላበዛ ስቴፕ ባይ ስቴፕ እንዴት እንደሚሰራ አሳያችኋለሁ ማለት ነው። ኖት ዛት ምንም ነገር ሚስ ማድረግ የለባችሁም። አንድ ነገር ሚስ ካረጋችሁ $4 የማግኘት ፕሮባቢሊቲያችሁ የወረደ ነው የሚሆነው። ስለዚህ ስቴፕ ባይ ስቴፕ ይህን ቪዲዮ በመከታተል እያንዳንዱን ስቴፕ እንድትሞሉ ጠይቃለሁ ማለት ነው። በመጀመሪያ ደረጃ ክሮም ፕሮፋይል ከሌላችሁ አዲስ ክሮም ፕሮፋይል ትከፍታላችሁ። ጉግል አካውንት አታች ያልተደረገበት ክሮም ፕሮፋይል ከሆነ ማለት ነው። ስለዚህ ከዛ ስለምጀምር እኔ እንዴት ክሮም ፕሮፋይል እንደሚከፈት የትንሽ ደቂቃ ቪዲዮ ሰራለሁ። እንደምታዩት የተወሰኑ ክሮም ፕሮፋይሎች አሉኝ እዚህ ጋር። እኔ ግን አዲስ አካውንት ስለሆነ የምከፍተው በሱ እጠቀማለሁ ማለት ነው። አድ ለውና ሳይን ኢን ትሉታላችሁ። ከዛ ሳይን ቦርድ ያመጣላችኋል። አዲስ ኢሜይሉን ትሞላላችሁ ማለት ነው። እዚህ ጋር ይህ ኢሜይል ሊሆን የሚችለው የምትጠቀሙበትም ሊሆን ይችላል፣ ወር ደግሞ አዲስም ሊሆን ይችላል። ብቻ እናንተ በዚህ እዛ ብራውዘር ላይ ተመዝግባችሁ ነው አርን ማድረግ የምትችሉት። ስለዚህ ፎር ዘ ሴክ ኦፍ ዚስ አዲስ ኢሜይል ከፍቻለሁ፣ እሱን ሞላለሁ ማለት ነው እዚህ ጋር። በመቀጠል ኔክስት ትሉታላችሁ። ቀጥሎ ፓስወርድ አስገቡ ይላችኋል። ግዴታ የሞላችሁን ፓስወርድ ማወቅ አለባችሁ። ስለዚህ ፓስወርዱን ታስገባላችሁ። ይሄ በጣም ማይነር ሲምፕል ነገር ነው። ሁላችሁም ልታደርጉ ትችላላችሁ ባላሳያችሁም። ነገር ግን ከስር መሰረቱ ልጀምር ከሚለው አንጻር ነው። እንደምታዩት አዲስ ክሮም ፕሮፋይል ተከፈተ ማለት ነው። ስለዚህ ሲንክ አድርጉ ይላችኋል። እዚች ጋር ትመጡና የስ አይ አም ኢን ትሉታላችሁ። ስትመርጡት አዲሱን ክሮም ፕሮፋይል መልኩ ከለር ምረጡ ይላችኋል። እዚህ ጋር ስማችሁን ያስቀምጥላችኋል። ከለር በአረንጓዴ እመርጣለሁ። የተመቻችሁን መምረጥ ትችላላችሁ። ማክሲማይዝ ስታደርጉት ይሄ አዲስ ክሮም ፕሮፋይል ነው ማለት ነው። በዚህ ላይ ነው አሁን ሪፈራሉን የምንጀምረው ማለት ነው። ስለዚህ እዚህ ጋር የራሴን ሪፈራል ሊንክ ነው አሁን ተጠቅሜ ይሄንን ፕሮፋይል የምከፍተው ማለት ነው። ከዛ በኋላ ክሌም ኢንቪቴሽን ትሉታላችሁ። ክሌም ኢንቪቴሽን ስትሉት ቀጥታ አውቶማቲካሊ ራሱ ማውረድ ይጀምራል። እንደምትመለከቱት ኮሜት ብራውዘር ይባላል። በሱ ነው ሪፈራሉ የሚሰራው ማለት ነው። ይህንን ለሚጠቀሙ ሰዎች ነው ኮሜት ብራውዘር የራሱን ሪፈራል ፕሮግራም ሽልማት ያዘጋጀው። ስለዚህ ልክ አውርዶ ሲጨርስ እቺ ምልክት ያመጣል። ኢንስታል ትሉታላችሁ። ከዛ ኢንስታል ካረገ በኋላ ይሄ ፔጅ ይመጣላችኋል ማለት ነው። ስታርት ኢንስታል ይላችኋል። ዌልካም ቱ ኮሜት ጌት ሬዲ ቱ ብራውዝ ዊዝ ኢንተለጀንስ ስታርት ኢንስታል ትሉታላችሁ። ከዛ በኋላ እዚህ ጋር ዳውንሎዲንግ ይጀምራል ማለት ነው። የሚያስፈልጉትን ፋይሎች ዳውንሎድ ያደርጋል። ስለዚህ ትንሽ ትታገሱታላችሁ ዳውንሎድ እስኪያደርግ። ከጨረሳችሁ በኋላ ዳውንሎድ አድርጎ ልክ ሲጨርስ ይሄንን ያመጣል። ከዛ ይሄንን ፔጅ ይከፍትላችኋል ማለት ነው ኢንስታል ካረገ በኋላ። ስለዚህ ግዴታ ኮንቲኒው ዊዝ ጉግል ማለት አለባችሁ። ምክንያቱም እዛ ጋር ክሮም ፕሮፋይላችሁ ላይ ነው ቅድም የሞላችሁት። አሁን ደግሞ ኮሜት ላይ መሙላት አለባችሁ ማለት ነው። በጉግል ትገባላችሁ። ከዛ ቅድም የተመዘገባችሁበትን ጉግል አካውንት ይጠይቃችኋል። እናንተም እሱን ትሞላላችሁ ማለት ነው። ቅድም ክሮም ላይ ያደረጋችሁትን ፕሮሰስ ትደግሙታላችሁ ማለት ነው። ከዛ ፓስወርዱንም አስገቡ ይላችኋል። ፓስወርድ ታስገባላችሁ። ከዛ ኔክስት ትሉታላችሁ ማለት ነው። ሎድ ካረገ በኋላ አዲስ ፔጅ ይፈጥርላችኋል። ሴቭ ማለት ያለ ማለት የእናንተ ምርጫ ነው። እኔ ግን ሴቭ እለዋለሁ ማለት ነው። በስተመጨረሻ ላይ ይህንን $4 ለማግኘት ማድረግ ያለባችሁ ነገር ምንድነው? ጀስት ሳይን አፕ ብላችሁ ላለመጠቀም ይሁን ለመጠቀም ራሱ ዲቴክት ስለሚያደርግ ጥያቄ ጠይቁታላችሁ። እዚህ ጋር ኤአይውን የመረጣችሁት ጥያቄ ፎር ኤግዛምፕል ዋትስ ማኔጅመንት ብለው
ኢንተግሬትድ የሆነው ኤአይ መልሱን ያመጣልኛል ማለት ነው። ይህ አስፈላጊነቱ ምንድነው? ሳይን አፕ ብቻ ለሪፈራል ብቻ ፈልጋችሁ ሳይን አፕ ያደረጋችሁ እንዳይመስለው። አንዳንድ ጥያቄዎችን መጠየቅ አለባችሁ፣ ዩዘር መምሰል አለባችሁ ማለት ነው። ስለዚህ አንድ ሁለት ፔጅ እንደዚህ ከጠየቃችሁት እዚህ ጋር አዲሽናል ፔጅ ከፍታችሁ ደስ ያላችሁን ጥያቄ ትጠይቃላችሁ። ሁለተኛውን ፔጅ ሲከፍት ፎር ኤግዛምፕል ውስጣችሁ ላይ የመጣው ማንኛውንም ጥያቄ ዋት ኢዝ ሌትስ ሴይ ጂኦሎጂ እዚህ ጋር ኤአዩ የራሱን ሶርሶች ተጠቅሞ የተለያዩ መልሶችን ያመጣላችኋል። ዚስ ሚንስ ምንድነው? ሲስተሙ ላይ እየተጠቀማችሁ ነው የሚለውን ነገር ዲቴክት እንዲያደርግ እያደረጋችሁ ነው። በዚህ ሰዓት እናንተ በሪፈራል ያስገባችሁ ሰው $4 አግኝቷል ማለት ነው። ይሄንን እንኳን ባታረጉ አያገኝም። የመጨረሻውን ስቴፕ እንኳን ብትረሱ ሳይን አፕ ብቻ አድርጋችሁ ብትወጡ ለሱም ለእናንተም ሊቆጥርላችሁ አይችሉም። ስለዚህ ይሄንን ካረጋችሁ በኋላ ሁለት ፔጅ እንደዚህ ከጠየቃችሁት በኋላ መጨረሻ ላይ ምንድነው የምታደርጉት? የእናንተ ሪፈራል ሊንክ ተጠቅማችሁ ሰዎችን ሪፈር ማድረግ ትችላላችሁ ማለት ነው። ያው እዚህ ጋር get $4 for each friend you invite to comment ይላል። ኢንቫይት ፍሬንድ ነው የምትሉት። ይሄንን ስትነኩት የእናንተን ስፔሲፊክ ኢንቪቴሽን ሊንክ ይሰጣችኋል ማለት ነው። እሱን ነው ለጓደኞቻችሁ ልካችሁ ቺትና የኔ ይሄውና ለምሳሌ ኮፒ ሊንክ ትሉትና በየአቅጣጫው ለምትፈልጉት ሰው ትልካላችሁ። በዚህ ሊንክ በዚህ በተመሳሳይ ስቴፕ ገብቶ ሬጂስተር ያደረገ ሰው ለእናንተ $4 ካውንት ያደርግላችኋል ማለት ነው። ዊዝድሮዋል ፕሮሰሱ እጅግ በጣም ቀላል ነው። የስ ኢትዮጵያ ውስጥ ይሰራል። በሲቢኢ ኦር ኤኒ ባንክ ስዊፍት ኮድ በምትጠቀሙበት ባንክ ልታስልኩ ትችላላችሁ። ስለዚህ እዚህ ድረስ ያለውን ቪዲዮ በአግባቡ ሬጂስተር አድርጋችሁ ተመዝገቡ። ስለዚህ ቀጣዩ ምንድነው የሚሆነው? እዚህ ጋር ቪው ፔይ አውትስ ኦን ደብ ከደብ ፓርትነርሺፕ ጋር ነው። ክፍያው በደብ ነው የሚከፈለው። ይሄም ማለት ምን ማለት ነው? ተች አድርጌ ላሳያችሁ ማለት ነው። ኢሜላችሁን ራሱ ዲቴክት ያደርጋል። ኦር ደግሞ በጉግል መግባት ትችላላችሁ ማለት ነው። ይሄ ክፍያ የምትቀበሉበት ሲስተም ነው። ፐርፕሌክሲቲ አፊሊየት ፕሮግራም ይባላል። እዛ ጋር የሰራችሁትን በፐርፕሌክሲቲ አማካኝነት ነው የምታወጡት። በጣም ቀላል ነው፣ ውስብስብ ነገር የለውም። ኢሜል እና ስልክ ቁጥር ብቻ ነው የሚጠይቀው። ከዛ በኋላ የባንክ መረጃችሁን ሞልታችሁ ዊዝድሮ ማድረግ ትችላላችሁ። ፔንዲንግ ታይም ይኖረዋል የተወሰነ ከ14 እስከ 18 ቀን አወር ግፋ ቢል እስከ 22 ቀን ይላል ተርምና ፖሊሲው ላይ። እሱን ያህል ጊዜ መጠበቅ ይኖርባችኋል ማለት ነው። እኔ በዚህ ኢሜል ስለምተመዘገብኩኝ ይህንን ኢሜል መርጣለሁ። ራሱ አውቶማቲካሊ ሪዳይሬክት ያደርገኛል ማለት ነው። እዚህ ጋርም ሲመጣ ኮንቲኒው ይለዋለሁ። ከዛ እዚህ ጋር ፕሮፋይላችሁ ሙሉ ይላችኋል። ኦኬ ኢሜጅ አፕሎድ ማድረግ ትችላላችሁ። ካንትሪያችሁን ስፔሲፊካሊ ያላችሁበትን ቦታ መምረጥ አለባችሁ። እኛ ከኢትዮጵያ ስለሆነ ኢትዮጵያ እንላለን። እዚህ ጋር የፈለጋችሁትን ፐርሰናል ዲስክሪፕሽን መጻፍ ትችላላችሁ። ያዝማተር ኢንዲቪጁዋል ነህ ወይ? አዎ ኮንቲኒው ትሉታላችሁ። ከዛ እዚህ ጋር ኤኒ ሊንክ የምትጠቀሙበትን ቲክቶክ ሊሆን ይመረጣል ለቬሪፊኬሽን። ቲክቶክ ዩዘር ኔማችሁን አስገብታችሁ ቬሪፋይ ማድረግ ትችላላችሁ። ይሄ በጣም ቀላል ስቴፕ ስለሆነ እኔም ኦልሬዲ የራሴ አካውንት ስላለኝና ስላደረኩት አይ ኮምፕሊት ዲስ ላተር ልለው እችላለሁ። እናንተም ልትሉ ትችላላችሁ። ያን ያህል ማተር አያደርግም ማለት ነው። ይሄንንም እንደዛው ከዛ ቀጥታ ወደ ዳሽቦርዳችሁ ይወስዳችኋል። እንደምታዩት ፐርፕሌክሲቲ ፕሮግራም ነው። $0 እርኒንግ ነው ያለኝ። ሪፈራል ሊንኬ ማንም ሰው ገና ኢንቫይት አላረኩም አዲስ ስለከፈትኩኝ ማለት ነው። እዚህ ጋር ኮኔክት ባንክ ብላችሁ ባንክ አድሬሳችሁን ኮኔክት ማድረግ ትችላላችሁ። ኢሜይል እና ስልክ ቁጥራችሁን ብቻ ነው የሚጠይቀው። ሌላ ኮምፕሊኬትድ ነገር የለውም ማለት ነው። ይሄንን ዲቴል አስፈላጊ ከሆነ በቀጣይ ቪዲዮ ሰራላችኋለሁ። ሲቢኢም ከሆነ ስዊፍት ኮዱን ምናምን ጨምሮ ያለውን ዲቴል በዚች 2-3 ቀን ውስጥ ቪዲዮ ሰራላችኋለሁ። ግን እዚህ ድረስ ያለውን ፕሮሰስ እናንተ ጨርሱ። ፕሮፋይላችሁ ላይ ዳሽቦርዳችሁ ላይ ገንዘቡን ሰብስቡ። ከዛ በኋላ ያለውን ነገር አንድ ላይ እንቀጥላለን። ቀጣይ ቪዲዮ ላይ እኔም የሰራሁትን እዚህ ጋር ዳሽቦርዴን አሳያችኋለሁ።
ፔንዲንጉ እንዴት እንደሚሰራ እንደገና አንዳንድ ባውንቲዎች አሉ እነሱ እንዴት መስራት እንደምትችሉ እንዲሁም አጠቃላይ የዊዝድሮ እንዴት እንደምታደርጉ ሙሉ የመጨረሻውን ፓርት ቀጣይ ቪዲዮ ላይ እሰራላችኋለሁ። እዚህ ድረስ ግን እናንተ ተጠቅማችሁ ኢንቫይት አድርጉ። ኢንቪቴሽን ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ ሊንክ ተጠቅማችሁ ገብታችሁ ጓደኞቻችሁን ኢንቫይት አድርጉ ማለት ነው። ስለዚህ በዚህ ቪዲዮ ከተመቻችሁ ሰብስክራይብ አድርጉ፣ ፎሎ አድርጉ፣ ላይክ አድርጉ። ቀጣይ ቪዲዮ ላይ ያለው የመጨረሻው ስቴፕ እንዲደርሳችሁ ከፈለጋችሁ ማለት ነው ሰብስክሪፕሽን ሊንኩን ያብሩ። አመሰግናለሁ።